ወይ ማሮቼ፣ ፍቅሮቼ፣ ንዳዶቼ፣ የኔ ማሮች እዩት። ዛሬ የጋገርኩት እንጀራ እንዴት አሳምራኝ! ይሄ ሁሉ እንጀራ ልበላ ሳይሆን ላሳያችሁ ነው። በነገራችን ላይ ያመጣሁት ትንሽ ደረቀ መሰለኝ። በቆሎ አድርጌበታለሁ። ደግሞ እንዳታሙኝ ይህን ሁሉ ትበላለህ ይበላችሁ። እንዴት እንደሚያምር ላሳያችሁ ነው። ይሄው ኢትዮጵያ ከኢትዮጵያ እናቴ በርበሬ ልካልኝ ያያችሁት። ከኢትዮጵያ እናቴ ማሚዬ የኔ ፍቅር እናት አለሜ ልካልኝ ነው እና እንድበሉ ነው። የሚገርማችሁ ዛሬ ቅዳሜ ነው። በጠዋት ነው የምበላው። በጠዋት ጋግሬ ትኩስ እንጀራ። ኢትዮጵያ እኮ ገበያ ነው። በስመ ስላሴ በስመ ስላሴ። ወይኔ እንዳልቃጠል። ነገሩ በርበሬው የቤት ስለሆነ ይጣፍጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ስላሴ እና እንደዚህ ነው እላችኋለሁ። እነሱም ታሰሩ፣ እኛም በዋስ ወጣን አሉ። በስመ ስላሴ ደግሞ እናንተ ልንገራችሁ፣ ልክ የኢትዮጵያ እንጀራ አሁን ወሬሽን እና ንገሪን እንዴት እንደጋገርሽው አይደለም የምትሉኝ? ይሄ ነገር አላማረኝም። እዚህ ጋር እንደዚህ ከላይ ቁጭ ላድርገው እንዲጋገርኩትማ እርሾ ሰርቼ ነበር ጠቅልዬ የ3 ቀን ጠቅልል እንደ ኢትዮጵያ እንደ ሰዋሽ ሞኙኝ ያስሞኙኝ አይደለም። ከዛም በኋላ ለብ ባለ ውሃ እንትን አልኩት። ለብ ባለ ውሃ አቀጠንኩት። ከዛም በኋላ እንደዚህ ደረሰ። በአቅመ አዳም ደረሰ እላችኋለሁ። እንግዲህ በጠዋት በባዶ ሆዴ በርበሬ ኢትዮጵያ እንበላለን፣ ግን እዚህ ልባችን ሳሳ መሰለኝ አላውቅም። እና ማሮቼ፣ ፍቅሮቼ እንደዛ ነው እላችኋለሁ። አበረታቱኝ ደግሞ ዝም አትበሉ። ይህን የመሰለ እንጀራ ጋግሬት እዩት እንዴት እንደሚያምር አስባችሁታል? ይህንን እንጀራ ጋግሬ ኢትዮጵያ ቢሆን ደግሞ ሙያዬን የኔ ቆንጆ ቤትዬ፣ የኔ ባለሙያ፣ የኔ ማር በርችልኝ። አንቺ እኮ ጎበዝ ነሽ፣ ነገሩ መዳበልሽን ችለሻታል። ስንት ዓመት አይደለም ይቺ እንጀራና የኔ ባለሙያ። ወይኔ እኔ እኮ ዶሮ ምን አለመቅረጽ አሁን አላልኳችሁም? ደግሞ ድሮ ስልኬ ራሱ ያስቸግር ነበር። አሁን ነው ስልኬ ራሱ ረዊ ሰው መስሏችኋል? ጉረሱ ማሮች፣ ፍቅሮች ጉረሱ። ማርያምን ይጣፍጣል። ቆንጅዬ ነው። ይሄን አይታችሁ ሰብስክራይብ ማድረግ አለባችሁ በደንብ። እሺ፣ በተረፈ ወዳችኋለሁ። ቻው። ነገሌ ቤት እየሄዳችሁ የሆነ ነገር ልል ነበር፣ ተውት በቃ። ሰላም አሉልኝ። ወዳችኋለሁ። የምዬ በርበሬ